ለምን ቁርአን እንደማይገባን ታውቃላችሁ? እነግራችኋለሁ። የምትገኙት አሊፍ ላይ ነው። ፎሎ በማድረግ ቤተሰብ እንሁን። ዛሬ ድርብ ምልክቶችን እንመለከታለን። በዚህ ቪዲዮ ጥቂቱን፣ የተቀረውን ደግሞ በላይቭ ላይ እንመለከታለን። እዚህ ጋር እንደምትመለከቱት ሁለት ፈትሐ፣ ሁለት ከስራ፣ ሁለት ዶማን እናገኛለን። እነዚህ ተንዊን እንላቸዋለን ወይም ድርብ አናባቢ ማለት ነው። እንደምትመለከቱት ሁለት ፈትሐ ነው፣ እዚህ ጋር ሁለት ከስራ ነው፣ ሁለት ዶማ ነው። እንዴት ነው የምንቀራው? ብዙ ጊዜ ቁርአን ለመረዳት የሚከብደን እዚህ ጋር የተባልነውን ነገር ወዲያው መቀበል ላይ አይደለም። ለምሳሌ በፈትሐተይኒ በን ስላልኳችሁ ደግማችሁ በፈትሐተይኒ በን ብትሉ ለውጥ የለው። ን የምትለዋ ከየት መጣች? ለምንድን ነው ሁለት ፈትሐ እዚህ ጋር የተቀመጠው የሚለው ማወቅ ያስፈልጋል። በቀጣይ ቪዲዮ ስለ ፈትሐተይን፣ ስለ ከስረተይን፣ ስለ ዶመተይን እያንዳንዱን ቪዲዮ ሰራላችኋለሁ። ፎሎ በማድረግ እንዲሁም ይህን ቪዲዮ ሼር በማድረግ ለወንድሞቻችን እናድርስላቸው።